ስለ ሰው ሰራሽ አስተውሎት ወይም AI ቻት GPT ጀሚናይ ወይም ኮፓይለት ስላሉ የAI ቻት ቦቶች ሰምተው ይሆናል። ምናልባትም አንዱን AI ሞክረውት በአስገራሚ ፍጥነቱና አሳማኝ ምላሹ ተደንቀው ሊሆን ይችላል። ይሁን እንጂ እንዴት እንደሚሰራና የእርስዎ መረጃን ተጠቅሞ ምን ማድረግ እንደሚችል አስበው ያውቃሉ? የዕለት ተዕለት ህይወቶን ስለማሻሻል AIን እንዴት መጠቀም ይችላሉ? ምን ነገሮችንስ መጠንቀቅ ያስፈልጎታል? ብዙ ሰዎች የAI ቻት ቦትን መጠቀም ሲጀምሩ የሚያደርጉት ነገር ስለራሳቸው መጠየቅ ነው። እንደነዚህ አይነቱ ጥያቄ መጽሐፍ እንደመነሻ ጥሩ ሊሆን ይችላል። ምክንያቱም በቀላሉ ትክክለኛነቱን ሊያረጋግጡት የሚችሉትን ፈጣን ምላሽ ይሰጡታል። ነገር ግን አብዛኛውን ጊዜ ያልተለመዱ አይነት ስህተቶችን AI ሲሰራ ወይም መረጃዎችን ሲደበላልቅ ሊያስተውሉ ይችላሉ። ለምሳሌ አሁንም ቀደም ብለው በለቀቁት ስራው ላይ እየሰሩ እንደሆነ አድርጎ መልስ ሊሰጥ ይችላል። ወይም ከዓመታት በፊት የተውኩትን የትርፍ ጊዜ ማሳለፊያ እንቅስቃሴውን ልክ አሁንም እንዳለ ፍላጎቱን አድርጎ ሊያቀርብሎት ይችላል። ስለርሶ የሰጠው የማንነት ማጠቃለያ ሙሉ በሙሉ ትክክል ከሆነ ደግሞ ስለሌላ አንድ የቤተሰቡ አባል ወይም ጓደኛዎት በመጠየቅ እንደገና ይሞክሩት። ወዲያውኑ ስህተቶችን ማየት ይጀምራሉ።